ምን አገባ? ምን ማለት ነው? ምን አገባ? ማን ስለሆንክ ተቀመጥ። ከአንተ ጋር ጉዳይ የለኝም፣ አያገባኝም። አርፈህ ተቀመጥ። ማን ስለሆንክ ነው? አይደለም አርፈህ ተቀመጥ ስላልከኝ ሰው የሚቀመጥ ክብር ስለሆነ ነው። እዚህ አካባቢ ምን አገባ? ምን ማለት ነው? ምን አገባ? አንተ ራሱ ማን ነው? ማን ነው? አንተ ራሱ ማን ነው? ማን ነው? ምን አገባ? ቀስቴ እየቀለድክ ነው እንዴ? ያለ ፍቃዴ ነው ሲጀመር መጥተህ ካፍከለኛ ያለነውና ረጋ ብለው ራሱ አንተ ራሱ ረጋ ብለው በዚህ ሰዓት ከሰው ጋር መጋጨት አልፈልግም። እንደ ወንድ ልጅ ማውራት ከፈለክ ቀስ ብለው አፈና ትክፈት። ማን ነው? ምን አገባ? ምን ማለት ነው? ምን አገባ? ምን አንዱ እንግዲህ ታውቃለህ? ምን እንደሆነች ታውቃለህ? ፈለኩኝ ምን ስላለ ምን አገባኝ ታዲያ ስላንተ? ኧረ በእግዚአብሔር ቅርታ ማን እንደሆነ ትነግሪኛለሽ? መጀመሪያ ተረጋጋ። እንዴት ነው የምረጋጋው? ምንድን ነው እያደረግሽ ያለሽው? ኤልዳና ቀስቴ ቆይ ተረጋጋ። ምንድን ነው የምረጋጋው ማለት ምን ኪስ የመጣው ሲጀመር አንተ ከዛ ጥሩ ሁኔታ የመጣሽው ትታውቃላችሁ? ትታውቃላችሁ? ሰው አፈና ትኩረት ያወራኋት ያለው እሷ ነው። እሺ ችግር ለመፍጠር አይደለም የመጣሁት። ምንም አይነት ችግር መፍጠር ትችላለህ፣ ማውራት ትችላለህ፣ እንደፈለክ እንደ ወንድ ልጅ ማውራት ትችላለህ። ማን እንደሆንክ ንገረኝ፣ ማንነትህን ንገረኝ። ስለኔ አያገባም ሰውዬ። ፈጣሪ ትዕግስት ወሰደ። ማን ነው? ለምንድን ማንነቱ ማታገኘው? በእንደዚህ አይነት ሁኔታ አይደለም ታዲያ ማን እንደሆነ የምነግርህ። ሰውዬ ሁሉ ተረጋጋሽ። እኔ በዚህ ሰዓት ለመጣላት አይደለም የመጣሁት። እሺ አሁን መጣላት በጣም ስልችት ብሎኛል። እሺ ኦኬ እኮ ምን እንደሆንክ ንገረኝ እያልኩ እኮ ነው አይደል? ምን ነው አያገባም። አያገባህም። ፍቅረኛዋ ነኝ ቀስቴ አልገባኝም። ፍቅረኛዋ ነኝ ሲል ምን አገባኝ ነው ማለት? ምን አገባ? ፍቅረኛዬ ነች። ፍቅረኛዬ እኮ ናት። እኔ ማለት አይደለም ማለት ይቀደርሽው በጣም ትጮት የለ እንዴ? በእናትህ ኤልዳናስ ይኸውልሽ፣ ማን ነው? ምንድን ነው እንዴ? ቆይ በእንደዚህ ነው ለምን አታወራኝም? እኔ ጀንበር ማስተዋወቅ ሰውዬ አንተን አላውቅም። እሺ እኔም እኮ አላውቅም። ስለዚህ አፈናት እኮ ስለማላውቅ ነው እየወራለሁ። እኔ ጋር ነበረች። ምን አልክ? ምን ልትሆን ነው እጄን የምታነሳው? ለምን እንደወንድ ልጅ ከፈለክ ወጥተን እናወራ። ሰውዬ ነው መጣላት አልፈልግም እኮ ገላጋይ መጣላት አልፈልግም። እሺ እኮ እንደዛ ከሆነ እንገናኛለን ለየ ብቻ። እሺ አሁን መጣላት አልፈልግም። እሺ የመጣችበት አፈናት ትፈት። አሁን ሞሮሳ ነው ኤልዳና። ይቅርታ ማን ነው? ምን እየሰራሽ ነው ማለት? ቆይ በእንደዚህ አይነት ሁኔታ ምን ማለት ነገር አለ? ለምንድን ነው ጥለሽኝ የመጣሽው? እዛ ሁኔታ ውስጥ ነሽ። ለምንድን ነው ጥለሽኝ የመጣሽው? አልገባኝም። እንደ አጋጣሚ ማለት ምን ማለት ነው? እንደ አጋጣሚ ማለት ምን ማለት ነው? አንድ አይደለም። ትተዋውቃላችሁ ነው? ለኔ አስረጅ መጀመሪያ። አልገባኝም። እዛ ሁኔታ ውስጥ ምናምን እያለ ነበር። የት ነው የምታውቃት? ምን አገባ? ሰውዬ በጣም ከትዕግስቴ በላይ ይሆንክ። ምንም አታመጣ ኤልዳና። ዝም የሚል ከሆነ ይሄን ሰውዬሽ ንገሪው። እሺ እኔ በጣም ስልችት ብሎኛል ከሰው ጋር 10 የመጣላት በአንቺ ምክንያት ከሰው ጋር በጣም መጣላት ስልችት ብሎኛል። እሺ ኤልዳና አልነግሬ መጣሁት ይሁን ነገር ነው የፈጠርብኝ ነው። እሺ ካፌ ነኝ ያልሽ እዛ ካፌ ይሄድኩ አጣውሽ እዚህ አልነበረም ያልሽ እዚህ አልነበረም ያልሽ ኤልዳና በጣም እየዋሽሽ ነው። እግዚአብሔርን በጣም እየዋሽሽ ነው። እኔ በህይወቴ ውሸት የሚያሽ ሰው አልወድም። እኔ እኮ ማውሸት ፈልጌ አይደለም ማውሽ። እሺ ለምን ጥለሽ መጣሽ? ቀስቴ በጣም ፈልግሻለሁ ሲለኝ ነው ምን ተፈጠረ ብዬ መጣሁ። ታዲያ ለምን አልነገርሽኝም? ደግሞ እንደዚህ አይነት ነገር እንዳይፈጠር ምንድነው? እንደዚህ ነገር እንዳይፈጠር ማለት ምንድነው? ማልረዳሽ አንቺን የነገረሽኝ ማልረዳሽ ነገር አለ? ለምን ትለማመጪው? ቀስቴ ፈልግሻለሁ ሲለኝ ነው እኔ ደግሞ የመጣሁት። ዝም ብለህ አንተ ለምን ትለማመጪው? ለምን ትለማመጪው ማለት ለምን ትለማመጪው? ማን ስለሆነ የምትለማመጪው? ሰውዬ ስለኔ አታውቅም። ስለዚህ አፈናትፈት ምን አገባ? ስለኔ አታውቅም እኮ ማን እንደሆንኩ አታውቅም እኮ። አላውቅም። ገደል መግባት ትችላለህ ከነ ማንነት። ምን አገባኝ እኔ ሰውዬ? ከነ ማንነት እዛ ገደል ግባ፣ እንጮርቆስ ግባ። አያገባኝም እኔ ሰውዬ። አንተም ብዬ አይደለም የመጣሁት እሷን ብዬ ነው። እሺ እኮ እንዴ ያለ ፍቃድ እኮ ነው መተህ የተቀመጥከውም እኮ በዛ ሰዓት ማስፈቀድ አይጠበቅብኝም። ማን ስለሆንክ? ቀስቴ ስለሆንክ እና ታዲያ ቀስቴ ስለሆንክ እኔ እፈራለሁ ታዲያ? እኔ ፍራኛ አትፍራኛ አያገባኝም። ኦኬ እሺ ግን እዚህ ላይ መቀመጥ ማንን ማስፈቀድ ያስፈልጋል? የኔ ፍቃድ ያስፈልጋል ይችላል። ሰውዬ ተረጋጉ። አንድ ነገር ማስፈቀድ አንድ ነገር አድርጌ አላውቅም። ጥሩ አንድ ነገር እነግርሃለሁ። እንደ ወንድ ልጅ ማውራት ከፈለክ ታወራኛለህ። አወራለሁ እኮ እዚህ ጋር ግን አሁን አይደለም። ግን አሁን ደግሞ ከፍቅረኛ ጋር የምን አባ ፍቅረኛ ነው? ገደል ግባ ኮተታ። የምን አባ ፍቅረኛ ነው? የምን አባ ፍቅረኛ ነው ትለኛለህ? እንዴ ፍቅረኛ ነሽ እያልኩ ገደል ግባ ማለት ማን ነው እሱ? ቆይ ከኔ ሌላ ወንድ አለ?
አይደለም ሰውዬ እብድ ጋር ነው እንደምትሰበሰቢው ምን ማለት ነው አልገባኝም ምን ማለት ነው ፍቅረኛ ማለት ጤነኛ አይደለሽም አንቺ ራስ ወይስ ልትክጂ ነው እዚህ ማለት አልገባኝም ምን ለማድረግ ይችላል ያን ፍቅረኛ ነው እሺ መጀመሪያ ማን እንደሆነ ልትነግሪኝ ትችያለሽ ማን እንደሆነ ታዲያ ምን ነገር ፍቅረኛ ምናምን ነገር እያልክ ነው ታዲያ ማን እንደሆነ ምን ነገር ፍቅረኛ አይደለሽም ማለት ነው ፍቅረኛ ነኝ ማለት ቆይ ለዚህ ልቀርኝ አልገባኝም ኧረ በእግዚአብሔር ዛሬ ምን አይነት ድራማ ነው እየተፈጠረ ያለው ኤልዳና ፕራንክ ነው ወይስ ደደብ ዝም ብሎ ነው የሚቀባጠረው ፕራንክ ማለት ነው ፕራንክ በጣም ይሳደብኩ ፕራንክ ለኔን አልገባኝም በጣም ይሳደብኩ ነውና ተሳደበሻ ፍቅረኛ ነች አዎ ፍቅረኛ ማ ኧረ እባክህ ማለት አልገባኝም ማን ነው በጣም ተደጋግሞ እየጠየቅሽ ማን ነው ሰውዬ ማን ነህ እያልኩ ነው መልስ መልስልኝ ማን እንደሆንክ መልስልኝ ከዛ በኋላ ባልመልስልህ ምን ልታመጣ ነው ማንነቱን አውቃለሁ ምንድነው ጥቅም እንደ ወንድ ልጅ ወተን ብናወራስ ባልመልስልህ እናወራለን ማንነቱን አውቃለሁ እናወራለን በደንብ ከዛስ እሞስነው ወሰናል ምን አባት ወሰናለሁ ምን አባ እንደሞስን ታውቃለህ እዚህ ሰው ገላጋ ባለበት ምናምን አይደለማ እሺ ጭር ያለ ቦታ ላይ እናንተ ተገናኝተን ብቻ ለብቻ ብናወራ በጣም ደስ ይለኛል አይደለም ለድብድብ ያበቃ ሲጀመር ምን እሺ በጣም ደስ ይለኛል በጣም ናፍቆኛል እንደው መደባደብ እውነት እግዚአብሔርን በፈጣሪ ስም በጣም ትግስቴን እየተፈታተንኩ ነው ሰው ይሄ ድራማን ምናምን እዛው ገደል ግባ ቆይ ማን ነው እንዴ እኔ አታውቂም አንዴ ደውሎልኝ መጣልሽ አንቺ አይደለሽ እንዴ ይታው ይመጣ ሰው ይብድና እንዴ ፍቅረኛ ነሽ ምን ማለት ነው አልገባኝም ግን ፍቅረኛ ነው አልገባኝም የካድሽኝ ነው ደግሞ እንጂ እኔ ማለት የመጣሁበትን ነገር እንዲጸጽተኝ አታድርጉኝ እሺ እየካድሽኝ ነው ለምን ይጠራኝ አቻክለ ጠራኝ አንተ አይደል ለምን ይጠራኝ እኔ ደውልልሽ ነግረሽኝ መሰለኝ የደወልኩልሽ ምን ሆነ ደውዬ ነገርኩክ ምን ሆነ ደውዬ አንቺ ጋር ተነሽ ልትፈታሽኝ ነው እንዴ ትምል ጭራሽ ምን ያልከው ምን ጋጦት የሆነ ፈትርታሽኝ ነው ምን ነው ሁለተኛ ስትላት እንዳልሰማሽ ደበረ እሺ መጀመሪያ በጣም ይደብረኛል መጀመሪያ አማርኛውን አስተካክል እንደዚህ ነው አማርኛ መጀመሪያ በጣም ይደብረኛል ምን ነው የሚደብረው እሺ ቡናዛችሁ እሺ ሁለት አንዱ እስከዛ ጠጣ አልጠጣም ለምን ምን አገባ ለራሴ ያዘዝከው አይ ለንዴት ሆነ ላንተ አያገባ መጋት መስለኛል ሲጀመር ተጋተው በደንብ ስማኝ ማንዱን ታውቃለህ መሰለኝ አይደል በጣም እኔ ስላንተ ማንነት አያገባኝም ገደል መግባት ትችላለህ ነው እያልኩ አሁን ለምን መጣህ ለምን የጠቅላይ ሚኒስትር ልጅ አትሆን ምን አገባኝ ነው ይኸውልህ እኔ የጠቅላይ ሚኒስትር ምናምን አይደለም ግን ብቻዬን ማስተናገድ ሰው ብትሆን ምንም አታመጣ ምን ማለት ነው ለስዮ ገዣ አሁን አፍን አትፈት ኢላና ማን ነው ምን አውቃለሁ እኔ አታውቅም እንዴ አይደለም ምን አውቃለሁ አላውቅም አላልኩም ፍቅረኛ ግን አይደለም ፍቅረኛ አይደለም ምን ማለት ነው እኮ ታዲያ ምንድነው ምን ማለት ፍቅረኛ ተፈሽልኝ አይደል እንዴ ደወልኩልሽ ምን ሚል ቴክስት ማለት አንቺ በጣም ትያለሽ ማለት ፍራንክ ልታደርግ ነው እዚህ አልገባኝም ፍራንክ ልታደርግ ነው ሰው ለምን ይጠራኝ ሲጀመር ቸኩል ይጠራኝ አንተ መስለኝ አይደል ተደወለ ምን ፈልጎ ደወለ ምን እንደፈለገማ እሱ ነው እያወራችሁ አልነበር እንዴ እኔ እና ክልሳት ምን ፈልጎ ደወለ ምን እንደፈለገማ እንግዲህ አብረን እንጠይቀው እንጂ ማለት ኤልዳና ጭራሽ አትዋሽኝ ኤልዳና አትዋሽኝ አንተ ደግሞ ሰውዬ ተረጋጋ እሺ አሁን እሷ አላወራ ተረጋጋ ተራን ጠብቅ አወራለሁ እሺ ጥሩ እኔ እናንተማ እንደ ወንድ ነው እንደ ወንድ እንዳትበል በእናትህ ወንድ ራሱ አትመስልም ንገሪኝ አትመስልም ኤላ ጥሩ ሴት ፊት ለፊት ምንም ስለዚህ አሁን እንደዚህ አይነት ስለ ወንድ ምናምን ሴት ፊት ለፊት አትወራ ብቻችን እንገናኛለን አሁን ግን አዳምጥ እስኪ እንዴ ኤልዳና ምንድን ነው እየተፈጠረ ያለው ነገር ፍቅረኛ አይደለም እሺ ቅድም ደውሎልኝ እንደምጪ ነበር አይደል የደወለው እሱ ነበር በጣም ፈልግሻለሁ አስቸኳይ ነገር ነው ጥቂት መጣው አለቀ እኔ እሱን ማን አብረን እንጠይቀው ፍቅረኛው ግን አይደለም ውሸት ነው ቆይ ምንድነው እየተፈጠረ ያለው እሺ ማሸቱ ስለምን አስፈለገ ካፌ ነኝ ያልሽኝ እዛ የለሽም ይሄው ካፌ እኮ ነኝ አሁን እዛ አልነበረም ያልሽኝ ኤልዳና እዛ አይደለም ያልሽኝ እንደ አጋጣሚ ነው ያየሁሽ ኤልዳና እንደፈጠር ብዬ ነው
እኔ ለእንደዚህ ነገር አዲስ ነኝ እንዴ? አይደለም እኔ ሰማህ እንደዚህ አይነት ነገር በጣም እኔ እንዲፈጠር አልፈልግም። በጣም አስጠልቶኛል ከሰው ጋር መጋጨት እንዳና ከሰው ጋር መጣላት በጣም አስጠልቶኛል። በጣም እሺ። ታዲያ እንደዚህ አይነት ድራማ መቀዘብሽ ደግሞ ይኸውልህ ሴቶች ስትወራ አትበልሽ። በስርዓት አውራት ቢያንስ ማለት በስርዓት አውራት። ሴቶች እንደዚህ አይወራም። ለሴቶች ክብር ይኖር እሺ። ምንም ቢሆን ክብር ነው። አንተ ቆይ ታዲያ አሁን አንተ ለፍቅረኛው ነኝ የምትለው ስማ፣ የምን ፍቅረኛ ነው? ታዲያ የቀዘቀዘብሽ ከሱ ጋር ምን አጠገቤ የምን ፍቅረኛ ነው የምትለው? ምንሽ ከመጀመሩ ነው አንተ ፍቅረኛ ማለት ነው? አልገቃል ቀስቲ የድሮ ጓደኛዬ ነው ትበላ በጣም ፍራንክን የምትልከው ፍራንክን እግዚአብሔር ማለት የድሮ የተፈጠረ ነገር ነበረ። ሀፕነር አለቀ። የድሮ ነገር ኬዝ የተዘጋ ነገር ፍቅረኛ ነች አስብለው ፍቅረኛ አይደለም። ምንም አልችልም። ፍቅረኛ ካንቺ ታዲያ ለምን ደውላ ጊዜ የምታወሪኝ ነበር ማለት እኔ እናንተ ሲጀመር ረጅም ጊዜ ሆኖናል ማውራት ከጀመረ አይደል? ሰውዬ መቋ አትቀባጥር አንተ ስለማታውቀው ነገር አታውቅም። ሰውዬ አይደለም ይሁላ ጊዜ ስንኖር የነበረው ታዲያ ዝም ብሎ መቼ ነው እናንተ አውርተን የምናውቀው? በፊት አይደል እንዴ? የዛሬ ስንት ዓመት የተፈጠረ ነገር አሁን ታወራለህ እንዴ? ፊልም እየሰራሽ ነው ወይስ ነው እሱን ጠርተሽ? ፊልም እየሰራ ያለው አንተ እንጂ አይደለም ወይስ እሱን ጠርተሽ እኔን ፕራንክ ልታረጊ ነው? የተዘጋ ፋይል ለምን እንደምትከፍተው? የተዘጋ ፋይል የዛሬ ስንት ዓመት እንዳትዘጋ ታውቂዋለሽ ራስሽ ማለት ከኔ ጋር ያለሽን ነገር እንዳልዘጋሽው ታውቂያለሽ። ቆየ ከተዘጋ አልተዘጋ። መጀመሪያው ስህተት ነበር። የኔ አንተ ነገር ስህተት ነበር። አሁን ምን ስህተት ነው? አሁንም በጣም ፈልግሻለሁ አስቸኳይ ነገር ነው ስትለኝ ከስንት ጊዜ በኋላ እንደደወልልሽ ቴክስት አድርገሽልኝ መሰለኝ። ሰው ይምደው ተቀባው ከሱ ጋር አንቺ በእናትሽ አትዋሺ። ከሱ ጋር ለምን አስተባባሽ? አንተ በስርዓት አውራት። አልገባኝም። እኔ እና እሱ እዚህ ጋር ለወጣላት በስርዓት አውራት። እሺ ሲጀመር አማርኛውን አስተካክለ በትክክል አውራት። ደም ያዳምጥኩ ነው አይደል? አሁን አዳምጣለሁ፣ ግን በስርዓት አውራት እኮ ተራህ ነው። በስርዓት አውራት። እኔ እንደማውራት በልኩ አውራታለሁ። ተራህ ምንም እኔ እንደማውራት የሚባል ጉዳይ የለም። አትጩህበት እሺ። ሴት ነሽ አክብራት። እንድጮህበት አልፈልግም። እንድጮህበት አልፈልግም። ስንሻስ ይዘህ የምታወራ ከሆነ ስንሻስ ከኔ ጋር አይደለ? ከኔ ጋር እንጨርሳለን። ስንት ዓመት የተፈጠረ ነገር የተዘጋ ፋይል እየከፈትክ ህይወቴን አትበጥብጣ። ህይወቴን ከዚህ በፊት አግኝቼ ነበረ። እኔ እና እሱ በጣም ከረጅም ጊዜ በፊት ነው የተገናኘነው። እሺ ታዲያ እዚህ ጋር መጥቶ መበጥበጡ ምን አስፈለገ? ሰውዬ እንግዲህ አብረን እንጠይቀዋለን። እየበጠበጥኩ አይደለም። እሺ ደውላለች አልደወለችም። አንቺ ብቻ አልደወለችልኝ። ሲደወል ባይኔ በበረቱ አይቻለሁ። አልደወለችም። ቴክስት ነው የምታወራው። ደውሎ ስታነሳ አይቻለሁ። ቴክስት አደረገችልኝ። አትዋሽ። ቴክስት አደረገች። እየዋሸሁ አይደለም። ስልኬ እሱ ጋር ነበረ ሙሉ ሰዓቱን ቤት እሱ ቤት ስልኬ ሙሉ ሰዓት እሱ ጋር ነበር። በምን አድርጌ ነው ቴክስት ማድረግልኝ? አንቺ በጣም ፊልመኛ ነሽ ወይስ አይተዋወቁ? ምንድን ነው አልገባኝም። የታውቃለህ ጀመር አንተ ምን አባረ ሰራ መጣ። ምን ልታረጋገኛት? ከዛ መዋሸቱም መቅጠፉ ማስመሰሉ ምን አገብ ምንድነው ያስመሰልኩት? እስኪ ተናገር እስኪ። የምን አባክ የታባ የመጣ ፍቅረኛ ነህ? የዛሬ 2 ዓመት የተፈጠረ ነበር። አሁን ምን አባ የታባ ምናምን ያልከው አላፊ ቃላት እየወጣ እኮ ነው። ያለፈ ታሪክን እዛው ያለፈ። እሺ እኔ ስላለፈ ህይወቷ እሷም አንተም አያገባኝም። እሺ ቁም አገባ እኮ ተነስተ ሄዳ አልሄድም። አሁን ጓደኛዬ ነች። እስቲ አትጩ። ስንጮህ ብዙ ሰው እያየንና አትጩ እኮ በጣም እንዳልጮህ ደግሞ ረጋ በል። እሺ ረጋ ብዬ እንዳወራ ቀስ ብለህ ማውራት ነው ያለብህ። ቀስ ብዬ እንዳወራ ደግሞ እሷን በስርዓት ቀስ ብለህ አውራት። አይመለከተኝም። ይመለከተኛል። ስለማይመለከተኝ ይመለከተኛል። ምንድነው የሚመለከተኝ? ይመለከተኛል። ያገባዋል። ቆይ ምን ነሽ? ቆይ የሚያገባው እኮ ምን አይነት ምን አገባልኩ እኮ ሰውዬ። ምን አገባ? በጣም እየደጋገምኩ ነኝ ቃላት። ምን ታመጣለህ? አስወጣለሁ። ምን ታመጣለህ? አስወጣለሁ። ወላሂ አሁን ተነስተህ ትሄዳለህ ወይስ ማን? በእንደዚህ አይነት ሁኔታ ነው በቃ ተነስተህ ሄድ። እኔ ተነስቼ የምሄደው እና እኔ ተነስቼ የምሄደው ኖ ምንም ተነስቶ የሚኬድ ጉዳይ አይደለም። ያላችሁን ጉዳይ እዚሁ ማወቅ ፈልጋለሁ። እዚሁ እንወስናለን። አለቀ። ቀስቴ እኔ እና እሱ ምንም አይነት ጉዳይ የለንም። የዛሬ 2 ዓመት የተፈጠረ ነገር ነው። እሺ የዛሬ 2 ዓመት ታዲያ ምን ተፈጠረ? የዛሬ 2 ዓመት እና ከ2 ዓመት በኋላ መደወሉ ምን አስፈለገ? እሱን እንግዲህ እሱን አብረን እንጠይቀው እንጂ እኔ ምን አውቃለሁ። ይኸውልህ ማን ነበር ያልሽኝ? ስምን ቀስቴ። ይኸውልህ ስምን ቀስቴ። ዛሬ አይደለም የተናገርነው ማለት ከዚህ በፊት የሚደወል ነበር። እሺ በጣም እናወራለን። እሺ ሶሻል ሚዲያ ላይ ስቲል ነው። እሺ ሶሻል ሚዲያ ማን ነው? በማያገባ ነገር እንዳገባ ያለው ማን ነው? ሶሻል ሚዲያ አንተን ከዚህ በፊት አላውቅም አይደል? ቴሌግራም ላይ፣ ኢንስታግራም ላይ፣ ዋትስአፕ ላይ ነው አይደል? ለምን ኢንስታግራም፣ ቴሌግራም፣ ዋትስአፕ አለ ይሄ እኮ አንተን ይመለከታል። እዚህ በማያገባ ነገር አገባባት። እሺ እገባለሁ። ለምን ደወልክ? ለምን ደወልክ? ለምን ቴክስት አድርግልኝ? ማነው ቴክስት ያደረገው? ስልክሽ ጀምሮ ሰው ጋር ነበረ።
ከሱ ጋር መሆን አስጠልቶሽ መሰለኝ ነው ያልኩት። አልገባኝም። ምን ለማድረግ እየሞከርክ ነው? ከሱ ጋር መሆን አስጠልቶሽ መሰለኝ ከኔ ጋር የምትመጪው እንደ ደውልልሽ መትገፋፊ እሱ አስጠልቶሽ መሰለኝ አይደለም እንዴ? ማለት እዚህ ለምንድን ነው ያልሆነ ነገር እየፈጣጠርክ የምትዋሸው? አልገባኝም ጭራሽ ያልሆነ አንቺ በጣም ፊልመኛ ነሽ። ስልኬ ሙሉ ሰዓት እሱ ጋር ነበረ። ሲደውል ነው ደንግጬ ወጥቼ ዋሽቼው እዚህ መጣሁ። የሷ ስልክ አንተ ጋር ነበር? አዎ። ምን አገባ? የደወልከው አንተ ነህ እንጂ አይደለም እኮ። ቴክስት አድርገሽልኝ። ቴክስት አላደረኩም። ሙሉ ሰዓት ስልኬ እሱ ጋር ነበር አልኩት። ለምንድን ነው? ምን የሚያስዋሽ ነገር አለ? ምን የሚያስዋሽ ነገር አለ? ቴክስትሽን ከፈለግሽ አልፈልሽ። አንበባ 2 ዓመት የተፈጠረ ነገር አሁን ኬዝ ያወጣል። 2 ዓመት ነገር ነው ዛሬ እዚህ ላይ ቴክስት እንትን ያለው። አዎ ምን ይላል? እኔ ከዛሬ በፊት አንተን አግኝቼ እራሱ አላውቅም። ስለዚህ ያለው ነገር አትቀባጥር። አታውቂኝም? ምን ከዚህ በፊት አላውቅም አላልኩም። ብዙ ነገር አሳልፈናል። ድሮ ነው የድሮ ማስረጃ አሁን ታውጣ ነው። ድሮ የተፈጠረው ነገር ከሆነ የድሮ አይደለም፣ ድሮ ነው። ከጥቂት ቀናቶች በኋላ ተገናኝተን አናውቅም። እናንተ ሰማኛል። ከጥቂት ቀናቶች በኋላ እናንተ ተገናኝተን አናውቅም። እናንተ ተገናኝተን አናውቅም። ድሮ ነው የተገናኘነው። ቴክስትሽን ለምን አላለም? ሰውዬ ነው ስለሱ አያገባኝም። ስለ ቴክስት ገደል ግባ እና ከሱ ጋር መሆን አልፈልግም። አሁን ምን ፈልገህ ነው የመጣው? ለሻር ነው እንዴ? አላደረግም። ኢላና እንደዚህ አይነት ቴክስት አላደረግም። አንተ ራስህ ምንድን ነው የምትለው? ለምን እውነቱን ለሱ እውነቱን ተናገር። አይመለከትም። እሱ ምን እንደሆነ አንተ አይመለከትም። ምን ያገባሃል አንተ? እሱ ምን ስለሱ ማንነት የማወቅ መብት አለ። ማን ነው አንተ? አይመለከትም። ምን ስለሆንክ ነው አንተ የሚያገባ? ፍቅረኛ ስለሆንክ። ፍቅረኛ አይደለም ነሽ? ፍቅረኛ አይደለም። ፍቅረኛ ነሽ ታውቂዋለሽ አይደለም? እኮ ራስሽን ላለማሳመን ምንም እየወጣጣሽ አይደለም። ራስሽን ላለማሳመን ምን ለማድረግ ነው? ራስሽን ላለማሳመን የምትጥሪው ነገር ነው አልኩሽ። እሺ ከሱ ጋር የምትተዋወቂበት ሜልስ ነገር የት ነው የምታውቂው? እሱ አይመለከትም። ከኔ በፊት ነበር የምታውቂው? እኔ ማወቅ መብት የለህም። እኔ ማወቅ መብት የለህም። አንተ ማነህ ሲጀምር? እኔ ዳዊት ነኝ ታውቂያለሽ አይደል? እና ምን ማድረግ እንዳለብኝ ታውቂያለሽ? ይሁን እንደሆነስ እኮ ምን ማድረግ እንዳለብኝ ታውቂያለሽ? አሁን እኔ ህይወት ውስጥ ላይ ምንም የማድረግ መብት የለህም። አለኝ የለህም። ታውቂያለሽ? ማነው መብቱን የሰጠህ? መብቱ እንዳለኝ ታውቂያለሽ? ድሮ ነበረ። ድሮ አሁንም ሰጠሽኛል። ድሮ አሁንም ሰጠሽኛል። ያ ነገር አልፏል። አሁን ምንም የማድረግ መብት የለህም። እመኝ። የድሮ ነገር ይኸውልሽ አንቺ ዛሬ እሱ ሊያስጥልሽ ይችላል። ነገ ደግሞ ማንም ያስጥልሽ እንከና ምን ልታመጣ ነው? ማረጉን ታውቂያለሽ? እናት ወልዳለች። እንደ ድሮ ልታስፈራራ ነው? እዚህ የተቀመጥኩት እናያለን አይደለም። ማስፈራራት ቀርቶ ዝምቧን ሻክራት እኔ እያለሁ እንደ ድሮ ልታስፈራራኝ ነው? ምን ፍቅረኛ ገደል መግባት ይችላል። ካንተ በጣም የተሻለ ሴት ፊት ለፊት የሚወራ ከድሮ ካንተ በጣም የተሻለ ሲጀመር ሴት እንዴት እንደሚወራ አታውቅም። እሺ ሂድና ሰልጥን ፊልም። እሺ ቆንጆ ፊልሞች ጋብዛለሁ። ከዛ ሴት ልጅ እንዴት ማውራት እንዳለብህ በደንብ ትማራለህ። ለሰው ልጅ ምን አይነት ሪስፔክት እንዳለ በደንብ ትማራለህ። ገባ? አይመለከተኝም። በጣም ይመለከተኛል። ምክንያት የለህም እኮ ዝም ብለህ እኮ ነው በጣም የምወዳት ነች። ስለዚህ የምወዳት ሴት ደግሞ አይደለም አንተ ማንም ቀና ብሎ እንዲያት አልፈልግም። እንደዛ ከሆነ ታዲያ ለምን እሷ በሌለችበት እኔ እናንተ ነው ለሱ እንገናኛለን። በጣም ደስ ይለኛል በጣም። ስለዚህ አሁን እኔ እያለሁ ግን በጣም ያዳመጥኳችሁ ነው። ኢትስ ኦኬ። ያለፈ ታሪካችሁ ያለፈ ነው። ስላለፈ ታሪካችሁ ገደል ግባ። ሰው ያፈና ትፈት አልፏል። ምንም የምታውቀው ነገር የለም እኮ ምንም አልወቅ። እንደዚህ ስስቅ ምናምን እንደ ኖርማል አድርገን እንዳታይ። ምንም ኖርማሉንም አትሆንም። ማንንም ነው አያገባኝም። ገደል ግባ እንጦሮጦስ ግባ። ከፈለክ ግባ ራስህ ሰውዬ። እሺ ጭራሽን ዝጋ። አዎ ኦኬ። ለሱ እንትን እያልሽ ነው? አዎ ጥሩ። ሴት ፊት ለፊት እዚህ ጋር ከምናወራ በቃ ከአሁን በኋላ አልደጋግምልም። ሴት ፊት ለፊት እዚህ ጋር ከምናወራ እኔ እናንተ ለብቻ ተገናኝተን እናወራለን። በጣም ጥሩ። እንደ ድሮ እያስፈራራኝ ልትኖር ነው? ሀሳቤ እንደዛ ነው። ዛቻ እኮ ነው እንደ ድሮ። አሁን ሁሉ ነገር የሚቀጥል ይመስላል? ዛቻ ሲሆን በተግባር ነው ማለት ነው። ታውቂያለሽ? በማስፈራራት ሰው የራስ አር ላይ ያዝከው ቡናን መጠጣት ትችላለሽ። ላንተ ነው። አሁን እንደ ድሮ አልፈራም። እሺ እንደ ድሮ አሁን አልፈራም። ብዙ ሰዎች አጠገብ ያሉ እንደ ድሮ በምን ነገር ታስፈራራኝ አትችልም። እሺ አሁን ተነስተህ ሂድ። ድጋሚ እንዳትደውልልኝ። ተነስተህ ሂድ ነው? ተነስቶ ይሂድ። ተነስተህ ሂድ ወይስ እኛ እንሂድ? ተነስተህ ሂድ። አንተ ገስቴን እያስጨረሰ አልሄድም። አልሄድም እንዴ እኛ እንሂድልህ። ልክ አልሄድም። ማን ወንድ እንደሆነ እናያለን። ማን ወንድ እንደሆነ ማን እናቱ ወልደው እዚህ ጋር እንደተቀመጠ እናያለን። ምን ይመስላል? ብዙ ዛቻ ብዙ ፉከራ እየመጣ ነው። ቆይ ማን ነው ብለህ ነው የምታስበው? እኔ ዳዊት እና ምን ጠበስ ዳዊትን አታውቀውም ማለት ነው? አልወቀውም
ባታውቀው ነው የሚሻለው እኮ አላውቀው ባውቀው ምንም አያመጣም። ብታውቀው ደግሞ ህይወት ላይ ሌላ ነገር ነው የሚመጣው። አወቅኩ አላወቅኩ ምንም አታመጣም። እሺ ይኸውልህ ዳዊት ምን እንደማመጣ ነው ራስ ያውቀዋል። ምንም እናቴ ትሙት ምንም አታመጣም። እሺ ዳይታው ምን ነው የምትለው? ምን ማለት ከዚህ ሁሉ ዓመት በኋላ መጣው ምን ይፈጠር ነው የምትለው እንዴ? ምን አድርጊ ነው የምትለኝ? እኔ አዎ በጣም ፊልመኛ ነሽ። በጣም ጥሩ። አሁን ተነስተህ ሄደኝ አልሄድ። ጥሩ እሺ። እንዴት ነው የምትፈልጊው? አዎ ሄደኝ እና ከዚህ በኋላ እንዳትደውልኝ አንተ ማግኘትም አልፈልግም። አትፈልጊም? አዎ ከህይወት ይወጣል። ከረብ እንደማለት ታውቃለሽ። ፋይልሽን እንዳለ ለቀቅሽ። የድሮ ፋይል ድሮ አልፏል። የድሮ ነገር ምን ማለት ነው? በሱ ልታስፈራራኝ ነው? እስከዛሬ ድረስ እያስፈራራኝ ያስከኝ በዚህ ነበር። ማስፈራራት እኮ አይደል ተገብሯል። ታውቂያለሽ። ስለዚህ ይሄ ነገር እንዳትተገብረው እንደ ድሮ እያስፈራራኝ እኔ ካንተ ጋር አብሬ መሆን አለብኝ ማለት ነው። እንደዛ ነው ነገር። እንደውም ታስመስዩ በጣም እያስመሰልኩኝ አይደለም። ፋይልሽን ዘረግፈዋለሁ አልክ አይደለ? ኮታል እና እውነቱን ካልተናገርሽ አሁን እንደው ዘረግፈዋለሁ። አይንሽ እያየ ፖስት ነው። ከዛ በኋላ ቲክታክ ትጠቀማለህ። እሱ ጋር ይመጣል። ምን ይመስልሻል? ስንት ዓመት ሙሉ በዚህ ፋይል ያስከኝ አይደለ? ምን አድርግ ነው የምትለኝ? ከዚህ በላይ በማስፈራራት ፍቅር የሚመጣ ይመስላል? በጣም አስመሳይ ነሽ ከሚባለው በላይ አስመሳይ ነሽ። ውሸታም ነሽ። ማዘር ተሙት ውሸታም ነሽ። አንተ ድብን በልሽ እዚህ ጋር ስለ እናቴ ምንም ነገር አይመለከትም እኮ አንተ ድብን በልሽ። ምክንያቱም እናቴ ትሙት እኔ በህይወት እያለሁ እንዴት እሺ አትላት ቃል እገባልሃለሁ። እኔ በህይወት እያለሁ አሁን ነክቻለሁ። እሺ ነገ ግን እገልሃለሁ። ጫፏን እሺ ካልካት ነው እመነኝ። ጫፏን አይደለም ምን እንደማይል እሺ በላትና እናቴ ትሙት አሳያለሁ። ማዘር ተሙት ምን እንደማረጋት አሳያለሁ። አንተ ድብን በል ምንም አታመጣም። አሳያለሁ። እኔ ዳይት ነው እናቴ ምዬ ዝም ማለት ነው። ምንድነው አልገባ ይሄ ፋይል እንድታጠፈው ምን ማድረግ ነው ያለብኝ? ምን አድርጊ ነው የምትለኝ? ለምንድን ነው የማልነካው? ምን አድርጊ ነው የምትለኝ? እና በዚህ ማስፈራራ ስንት ዓመት ነው ታዲያ የምትይዘኝ? ዳይት አጥፋው። እድሜ ልክህን በዚህ ያስፈራራኝ ነው ነው? ዝም በይ። በጣም አስመሳይ ነሽ። እንደ ዛሬ ታግሽ አላውቅም። እሺ እና አትደባት። እኔ ስላለፈ ጉዳይ አያገባኝም። ስለዚህ አሁን ግን እኔ ነች ከመጀመሪያው ነው አንተ የሆነች ምን አገባ? ሁሉም ነገር ለአንተ ማበራራት አይጠበቅብኝም። የማይጠበቅብህ ከሆነ ለምን ተነስተህ አትሄድም? አንተ ራስህ ተነስተህ ሂድ። አንቺ በጣም እየወገንሽ ነው። ማዘር ትምህርት በጣም እየወገንሽ ነው። ለምንድን ነው የማልወግንልሽ? ምንሽም ካልሆነ ለምንድን ነው የምትወግኝልሽ? ኤልዳና እናወራለን። ከአንቺ ጋር በደንብ እናወራለን። እሺ ኤልዳና፣ በጣም ጥሩ ኤልዳና፣ በደንብ እናወራለን ከአንቺ ጋር። ያስከውን ነገር እዚሁ አጥፋ። ዳዊት የህፃን ነገር አታድርግ። ስንት ዓመት ሙሉ በእንደዚህ ነገር አስፈራርተኸኛል አይደለ? ምን ይሄን ፋይል እንዳጠፋ ምን አድርጊ ነው የምትለኝ? ልጅነቴን እንዴት እንደሆነ አሳይሻለሁ። ከፖስተትኩ በኋላ በጣም ህፃን ነበር። አደራ ምንሽን ማድረግ እንዳይረሳሽ እንዴ። በደንብ ነው። ሂድ፣ በደንብ ሂድ። አልሄድም። እልህ እንደሆነ ካለብህ እልህን አስጨርሼ እሄዳለሁ። ምን ይመስላል? ምንድን ነው ኤልዳና? እነዚህ ሰው ፊት ለፊት ተናገረ። ምንድን ነው ያለው? ኤልዳና ነገር እንጂ ለምን ዝም ትያለሽ? ኤልዳና እኔ ከሄድኩ በኋላ ዝም በል ደንቆሮ። ኤልዳና እኔ ከሄድኩ በኋላ ልነግርህ ነው ሀሳብሽ? ኤልዳና አልቀመጥ፣ አጠገቧ እንዳትደርስ። ምን ይመስላል? ተነስሞ ተዘጋ። ዝም በይ ሄድልኝ አልኩህ። አሰማህ አንተ ዝም በይ አትበላት። ሰው ተቀመጥ እንዳነካኝ አንተ ማለት ካፌ ነው ያለ ነው። በእግዚአብሔር እንዴ ቀስቲ በቃ እጅ ቀስቲ ተቀመጥ እኮ ተቀመጥ። አንተ ራስህ ቁጭ በል እኮ ተቀመጥ። እጅህን ስትቀመጥ አወርዳለሁ። ልቀቀው። እሺ ልቀቀው። ስትቀመጥ አወርድልሃለሁ። የተቀመጥክ እንደሆነ አወርድልሃለሁ እያልኩ ነው። ዳዊት እጁ ልቀቀው። ትቀመጣለህ። ዝም በይ። ልቀቀው። አልቀመጥም። ትቀመጣለህ። እንዳነካኝ አንተ ተቀመጥ። አልቀመጥ። ተቀመጥ። ኦኬ ተቀምጠን እናውራ። ተቀመጥ። አዘኛ አይደለም እኮ መቀመጥ እኮ ተቀመጥ። የሰው ክብር ስላለ እኮ ተቀመጥና እናወራለን። እንዴ ለምን እናንተ ተቀምጠን እናወራለን? አፈን አትክፈት። አንተ ራስህ አፈን አትክፈት። በጣም ብዙ ተወራለህ። አጠገቧ እንደዚህ አይነት ሁኔታ ምን ነገር አለ? እነሱ ምንም አትነግሪኝም? ቀስቲ ያለፈ ነገር ይዞ ነው የሚያስፈራው። ምንም አትነግሪኝም? ያለፈ ነገር ይዞ ነው የሚያስፈራው። ምንም አትነግሪኝም? ያዳመጥከኝ ነው? እነሱ እንዳታወራት ተቀመጥ አልኩ። አልቀመጥም። ጉዳይን ልጨርስ። ተቀመጥ እኮ ቁጭ ብለህ አውራት። ቀስቲ አትጩህ። ቁጭ ብለህ አውራት።
የምታወራት ከሆነ በስነ ስርዓት ቁጭ ብለህ ታወራታለህ። መጀመሪያ ሲጀምር ሁለታችሁም ቁጭ በሉ። መዛት እኮ አላውቃትም እኔ። ሁለታችሁም ቁጭ በሉ። ጥሩ ይቀመጣ። እሱ ቀድሞ ምን ይመስልሻል? ተቀመጥ። ሁለታችሁም ቁጭ በሉ። ተቀመጥ። እሱ እንደዚህ ቆሞ እኔ ልቀመጥ አልችልም እኮ። ቁጭ በል። ይቀመጣል። አትጩ። በመጮህ ቁጭ በል። ቀጥ ቁጭ በል። ኤልዳና ማን ነው? ቁጭ በል። እነግርሃለሁ። ቁጭ በል። መጀመሪያ ቁጭ በል። እንዲመለስ ከፈለክ መጀመሪያ ቁጭ በል። ቁጭ በል። መጀመሪያ ቁጭ በል። ተረጋጋ። አካሳብሮ